እያደረገ ነው And it looks like we have a winner. በጣም ለማየትም የሚዘገንን በጣም ከባድ የተባለ ጨዋታ በጆኒ ጂጂትሱና በሴዶ ማርሻል አርት መካከል እየተደረገ ይገኛል። ጆኒ ጂጂትሱ ልክ ንቃተ ህሊናን እንዳደረገው ጨዋታው በተጀመረ በደቂቃዎች ውስጥ ነው ሴዶ ማርሻል አርትን መሬት ላይ ጥሎ እጁን ለመገንጠል ጥረት እያደረገ የሚገኘው። ጨዋታውን እንግዲህ ጆኒ ጂጂትሱ በአሸናፊነት ጨርሶታል። ሴዶ ተረፈ በቀሉ ብሎ እኛን ስሜት ውስጥ ከቶ ነበር። ለምን ምላሳቸውን አስረዝመው ጉድ እንደሚያደርጉን ነው ያላወቅነው። እናም ጋይስ ሴዶ በመጀመሪያው ዙር እንደተለመደው እጁ እንደውም ከመሰበር ተርፎ ይሄን ሁሉ ሰዓት አስጠብቆን ብዙ ነገር ለማለት ፈልጌ ነበር። ኤኒሃው ጆኒ አንደኛ በቃ ማንም እንዳይወዳደር ከዚህ በኋላ ቀጣይ ኢቲኤፍሲ 3 ጆኒ ይውጣና ሌላ ሰው መወዳደር ይኖርበታል። ካልሆነ ደግሞ የኢትዮ ፋይት ናይት አሸናፊ ከዛ ጋር ቢወዳደር ጥሩ ነው። በሉ አይኔም ቀልቷል። ብዙ ጠብቄ ነበር ከሴዶ አንድ ፓንች እንኳን ጠብቄ ነበር። በጣም ያሳዝና። በጣም ተናልጃለሁ። እንደዚህ አልጠበቅኩም። ቢያንስ አንድ ዙር ይቆያል ብዬ ጠብቄ ነበር። ወይ ሴዶ ጆኒ ቤትን ተቀበል። ሴዶ ጀግናችን ይህን ፋይት እውን እንዲሆን አድርጋል። ሳሬም ፈርኒቸር ከልብ አድርገን እናመሰግናለን ሴዶን ስለደገፋችሁልን። ለሴዶ ሞራል እስቲ ስጡልን። ጀግናችን ነው። ይህን ውድድር እውነት አድርጎልናል። ቴንክ ዩ ከልብ አድርገን እናመሰግናለን። Where's my other belt? ዳኞች ወደዚህ ኑልን ሁላችሁ። ቀይ ሻንጣ ውስጥ ነው ያለው። ማት ፕሌዘርስ ጁጂ ተማሪዎች bring my other belt. Guys, I'm going to be honest with you guys. I don't want you guys to look at this. I don't want you guys to look at this as disrespect to my opponent. Said no, I'm giving you a remark, and I have no doubt እናንተ ጋር ዋንዴ እንደሚያቆራችሁ ግን እውነት ለመናገር ለዚህ ፋይት 3 ሳምንት ብቻ ወጥሬ ያደረኩት። You guys have seen my social media. I've been vacationing since ETFC 1, but 3 weeks of training at Sweatbox with Guardian Jiu-Jitsu. All the guys, Idris, Matt Blazers Jiu-Jitsu, Power Jiu-Jitsu. This is the era of Jiu-Jitsu. I want you guys to pay attention to what happened tonight. If you don't hop on the wagon, every striker in Ethiopia that wants to have a chance in fighting MMA, and by striker I don't mean like guys like Nagarasam and Yeriyamatu. I mean real fighters. You have to grapple, you have to do jiu-jitsu. I know in your sport like about you. 180 million so one
አራት ትምህርት ቤት ብቻ ነው ኢትዮጵያ ውስጥ ያለው። አይምልጣችሁ። Be part of the movement. And as for my next opponent, Andorai, መጥቶ ይሞክረኝ። የወንድ ልጅ ልኩን ልኩን ላስተምረ ኩካራ ብቻውን እስኪ